ሊነጋጋ ሲል ቤት ይመጣል። ኮረዳ እየሸተተ ባልተኛ መነቃለሁ። ጀርባዬን አዙሬ ሲያጉተመትም ለመስማት። ቤት ሲደርስ ከየምሽት ቤት የቃረመው ደስታ ተኖ ማለቁን ከእጭታው ለማድመጥ ገና በራፉን ሲረግጥ እኔን ሲያይ ቤቱን ሲያይ የተኙ ልጆቻችንን ሲያይ ደራርቆ የሚሰነጣጠቅ ሐሴቱን ለመታዘብ ነቃለሁ። ይህችን ህመም አለማምዶኛል። ሁለት ቁስል ዘግናለሁ። መጀመሪያ ሳልዞር በጆሮዬ፣ ዳግመኛ ወደርሱ ዞሬ በአይኔ። ሳየው ገና ፊቴ እንዳረጀበት አይኑ ይነግረኛል። ትኩር ብሎ ያየኝና ራቱን ውጪ በልቶ በመምጣቱ ቅንድቡን ወደ ላይ ሰቅሎ ጌታውን ያመሰግናል። በምስጋና ውስጥ ከሰውነቱ የሚተን የኮረዳ ጥብስ ሲሸተኝና ተስፈንጥሬ ካልጋችን ወርዳለሁ። ሳውቀው ጀምሬ በልጅ አይኖቼ የማውቀውን ሳስቶ ያፈገፈገ ጠጉሩን፣ የግንባሩን ሸንተረር ፈጠው የቀሩ ደም ስሮችን ላስታውሰው ይቃጣኛል። እንቡጥ ሳለው ጠውልጎ ቢያገኘኝም ተፈጥሮ አግዘው ዛሬ ተያይዘን እንደተወለግን አያውቅም። ኮረዶቹ በስባሹን ለማዳበሪያ እንደሚሹት እንጂ ለጌጥ የሚሆን ቀንበጥ እንዳልቀረው አያውቅም። ሌሊቱ ሁሉ ኩየው ይመስሏል። አሳዘነኝ። በራሱ ይግባው ብዬ የተውኩት እዚች ጋ ነው። አንዱ ሌት ግን አጠረ። ሳልተኛ በጠብቀውም አልመጣም። ጀንበር ቀደመችው። ማምሻዬ ማደሪያ ሆነልኝ የሚል መልእክት በጠበቃው በኩል ሰደደልኝ። አላለቀስኩም። እልሄን ውጪ ችዬ ልኑር ብዬ እንዳልተፈጠረ ልቁጠረው ብዬ ልጆቼን ብዬ ደጃፌን ልቀረቅር የሌለበትን ዓለም ላንጽ ወሰንኩ። ግን ቤት በኩል ልጆቼን ማየት መብቴ ነው የሚል አጽፎ ሕግ በዘረጋለት ቀይ ምንጣፍ ላይ ኮረዳውን አቅፎ ወደ ቤት የተመለሰ። ኃጢያቱን ለገዛ ልጆቼ እነኋት አዲስ እናታችሁ ብሎ ባርኮ መርቆ ሰጠ። ብንገበገብ እድሜ ያልበገረውን ፊቴን እልህ ቢያጠቁሮ ንጭንጭና ንዝንዝ ልሳኔ ቢሆን የገዛ ልጆቼ ፊቴ ከብዷቸው አባታችን ጋር ነው ደስታችን አሉ። አዲሷ መታ እስክታቅፋቸው ቀን መቁጠር ያዙ። የገፋኝን ብታገስ ያቆሰለኝን ብተው ጠባሳው መልክ ሆኖ ከገዛ ልጆቼ ሊያርቀኝ ፍርክስክስ ይወጣ። ምን አደረኩ እስከዚህ ያልኩት እዚች ጋ ነው። የ12 እና የ14 ዓመት ልጆቼን ከፊት ያስቀምጬ ከፊታቸው ተንበርክኬ ያለፍኩበትን በእንባ አስረዳው። በእናንተ ተስፋ ኖርኩ እንጂ ማበድ ይነሶኝ ወይ አልኩ። እኔም አንዴ ኮረዳ ነበርኩ። ህልሜን የዘረጋሁት ሰው አገኘው ብዬ እንጂ በበረዶ ዶፍ ልቤን የሚያበድን አውሬ ገጥመኛል ብዬ አልነበረም አልኩ። ጸጉሬን ነጫጭቼ ፊቴን ቦርጫጭሬ ለማንም ያላጋራሁትን ሁሉ አወራኋቸው። ሲበቃኝ ሳጌን እየታገልኩ ጸጥ አልኩ። ትልቋ ልጄ ጀመረች። ያለፈው አልፏልማ ለኛ ስትሉ ምንም